ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ሰላም ቤተሰብ። መቼም ነጭ ሽንኩርትን በየቀኑ ተጠቀሙ ብትባሉ ሽታው ሳያሳስባቸው አይቀርም። ለኔ እንደ ባክቴሪያ የሚያስቆጥረኝ ይበት። በዓለም ላይ ቢሊዮኖች ቢያንስ በምግባቸው ላይ ነጭ ሽንኩርትን ይጨምራሉ። ለመብቀል ቀዝቀዝ ያሉ እርጥበታማ ቦታዎችን የሚመርጠው ነጭ ሽንኩርት ከሩቅ ምስራቋ ቻይና እስከ ሀገራችን ኢትዮጵያ ድረስ በብዛት ጥቅም ላይ ይውላል። ስለ ነጭ ሽንኩርት ብዙ ሰምታችሁ ይሆናል። ከሰማችሁት ውስጥ ግን ምን ያህሉ እውነት ነው? ዛሬ በጥልቀት እንመለከተዋለን። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ለማመን የሚከብዱት አስገራሚ የነጭ ሽንኩርት እውነታዎች። የተለያዩ ሀገራት ነጭ ሽንኩርትን በተለያየ መልኩ ይጠቀሙታል። ከምግብ ማጣፈጫ እስከ መድኃኒትነት ደግሞ በሀገራችን ኢትዮጵያ በብዛት ጥቅም ላይ ይውላል። ነጭ ሽንኩርት በጣም የሚያቃጥል በመሆኑ ሰዎች እንጀራን እንደሚበሉት ለብቻው እንደ ምግብ አይጠቀሙትም። አብዛኛው ምግብ እንዳንራብ ሲያደርገን፣ ነጭ ሽንኩርት ግን እንዳንታመም ያደርገናል። የዚህ ምክንያት በውስጡ ያለው አሊየም ሳቲቨም ነው። በ2023 ዓመተ ምህረት ብቻ በዓለም ከ28 እስከ 29 ሚሊዮን ቶን ነጭ ሽንኩርት ተመርተዋል። ህንድና ባንግላዴሽ በሚከተሏት በቻይና ብቻ ከ70 እስከ 80 በመቶ የሚሆነው የዓለም ነጭ ሽንኩርት ይመረታል። አብ ወልዶ መንፈስ ቅዱስ ሴትዮዋ ጥንታውያን ግብጾች ባሎቻቸው እንዲበረቱላቸው ነጭ ሽንኩርት ይሰጧቸው ነበር። ጠቅላይ ሚኒስትሩ አሁን እኔ ብሆን መጥቼ የግብፅን ግድብ በ4 ሰዓት እመታለሁ። ግሪኮችም ከስፖርታዊ ውድድሮች በፊት ይጠቀሙት ነበር። መጥፎ መንፈስንም ያርቃል ተብሎ በበር ላይ ይንጠለጠል ነበር። ከዘመናት በኋላ ሳይንስም ባክቴሪያዎችን እንደሚገድል አረጋገጠ። ማቀዝቀዣ ፍሪጆች እንደዚህ ሳይስፋፉ በፊት ነጭ ሽንኩርት ባህላዊ ፍሪጅ ነበር። በተፈጥሮ ባለው ባክቴሪያን የመግደል አቅም ምግብ ሳይበላሽ ለረጅም ጊዜ እንዲቆይ ያደርጋል። ነጭ ሽንኩርት በውስጡ ልዩ የሆነ ውህድ አለው፣ አሊሲን ይባላል። ነጭ ሽንኩርት ሲሰበር የሚሰማን ጠንካራ ሽታና የማቃጠል ኃይሉ በሽታ ከመከላከል አቅሙም ጭምር በዚህ ውህድ የተነሳ ነው። በድሮ ጊዜ ነጭ ሽንኩርት ቫምፓይሮችን ያርቃል ተብሎ ይታመን ነበር። አሁንም ድረስ ግን በርካቶች ነጭ ሽንኩርት መጥፎ ድልንና ክፉ መንፈስን እንደሚያርቅላቸው በጥብቅ ያምናሉ። ከአውሮፓ ብንጀምር በሮማንያና በፖላንድ አካባቢ ሰዎች በረሃቸው ላይ ነጭ ሽንኩርት ሲያንጠለጥሉ ማየት የተለመደ ነው። ዓላማቸውም ቤታቸውን ከዱካክ ለመከላከል ነው። አንዳንዶቹ እንደውም በልጆቻቸው ቦርሳ ውስጥም ጭምር ነጭ ሽንኩርትን ሳያደርጉ ወደ ትምህርት ቤት አይልኳቸውም። ወደ ህንድም ብንጓዝ አንድ ሕፃን እንደተወለደ ነው ከነጭ ሽንኩርት ጋር የሚዛመደው። የሕፃኑ አያት ወዲያውኑ ነው አናቱን በነጭ ሽንኩርት የምታሸው። ለዘመናትም ሕፃኑ በጤና ተጠብቆ እንዲቆይ እየተባለ ሲደረግ የኖረ ልማድ ነው። ዛሬም ቢሆን በመካከለኛው ምስራቅ አንዳንድ አካባቢዎች ለመልካም ዕድል ሲሉ ሰዎች በኪሳቸው ውስጥ የነጭ ሽንኩርትን አንጓ ይይዛሉ። ይህንን አስቡት። ለሺህ ዓመታት ፈጽሞ የማይገናኙ አህጉራት ሁሉ እንዲሁም ደግሞ ባህሎችም ጭምር በአንድ ነገር ላይ ተስማምተዋል። ነጭ ሽንኩርት ይጠብቀናል። ሳይንስ አሁን ነጭ ሽንኩርት ባክቴሪያዎችን እንደሚገድልና በሽታ የመከላከል አቅምን እንደሚያሳድግ አሳውቋል። ስለዚህ ምናልባትም አልተሳሳቱም ይሆናል። ነጭ ሽንኩርት ጥቅሙ ከታወቀበት ጊዜ ጀምሮ ከሰዎች ተለይቶ አያውቅም። ለመብቀልም አንጓውን መትከል ብቻ በቂ ነው። በአጭር ጊዜ ውስጥም ብዙ ያፈራል። ይህም ተመራጭ ያደርገዋል። ነጭ ሽንኩርት ሁሉን ቻይ በመሆኑ እጅግ በጣም ቀዝቃዛ ከሆኑት ከአንታርክቲካና ሰሜናዊ ግሪንላንድ በቀር በሁሉም የዓለማችን ስፍራ ይበቅላል። በእጅ የያዙት ወርቅ እንደ መዳብ ስለሚቆጠርና በየኩሽናችን ስለሚገኝ ነጭ ሽንኩርትን እንደ ቀላል ተክል እንመለከተዋለን እንጂ የሳይንቲስቶቹ እይታ ግን የተለየ ነው። እንደ ተፈጥሯዊ አንቲባዮቲክ ባክቴሪያዎችን ይገድላል። ጎበዝ አራሻር አርገው ሰው ይስማው። የደም ግፊትን ከ5 እስከ 10 ሚሊ ሜትር ሜርኩሪ በመቀነስ ለልብ ጤና ማስተዋጽኦን ያደርጋል። በተወሰነ መልኩም የኮሌስትሮል መጠንን ሊቀንስ እንደሚችል ጥናቶች ያመለክታሉ። ስለ ነጭ ሽንኩርት አስገራሚ ነገር ይህ ነው። በውስጡ ያለው አሊሲን የሚፈጠረው ስንሰብረው ብቻ ነው። በውስጡ ያለው ኬሚካል ስንሰብረው ብቻ ነው የሚገለጠው። ለዚህ ለብዙ ጊዜ ንጹህ ሆኖ ይቆያል። ማንም
በየቤቱ ማንም በየቤቱ ኩሽና ውስጥ ነጭ ሽንኩርት ካለው የመድኃኒት ፋብሪካ አለኝ ቢል ማጋነን አይሆንም። ሰለቻችሁ። ደሃ አትግቡ አላልኩም? ደሃ አትግባ። እኔ ደሃ ማየት ሰልችቶኛል። በአሁኑ ሰዓት በዓለም ላይ ነጭ ሽንኩርትን በብዛት የሚያመርቱ አገሮች እነማን ናቸው? አንድ በአንድ እንመልከታቸው። አንደኛ ቻይና። ቻይና ብቻዋን 76 በመቶውን ያለ ነጭ ሽንኩርት ምርት ታመርታለች። ሁለተኛ ህንድ። ህንድ ወደ 9 በመቶ ያህሉን ታመርታለች። ሶስተኛ ባንግላዴሽ። ባንግላዴሽ ወደ 1.6% ያህሉን ታመርታለች። አራተኛ ደቡብ ኮሪያ። ደቡብ ኮሪያ ወደ 1.1% ያህሉን ታመርታለች። አምስተኛ ግብፅ። ግብፅ ከ1% በላይ የዓለም ነጭ ሽንኩርትን የምታመርት አፍሪካዊት ሀገር ነች። ዓለም በአሁኑ ጊዜ ከ29 ሚሊዮን ቶን በላይ ነጭ ሽንኩርት ታመርታለች። በቅርቡም 32 ሚሊዮን ቶን ድረስ እንደሚጠጋ ይጠበቃል። በዓለም ላይ ከሚመረተው ነጭ ሽንኩርት ውስጥ ከ90 እስከ 93 በመቶ የሚሆነው በተመረተበት አካባቢ ጥቅም ላይ ሲውል ከ7 እስከ 10 በመቶ የሚሆነው ብቻ ወደ ዓለም አቀፍ ገበያ ይሄዳል። ነጭ ሽንኩርት ከምግብም በላይ ነው። ብቻ ታላቅ የጤናና የውበት ጥቅምም ጭምር አለው። በሕክምናው ዘርፍ የሰዎችን በሽታ የመከላከል አቅም እንደሚጨምር የሚታመነው ነጭ ሽንኩርት በስነ ውበቱ ዘርፍም ቆዳን ለማጽዳት፣ በሰውነት ላይ የሚወጣ ብጉርን ለመቀነስና ፀጉርን ለማባዛት ይጠቅማል። ለካ ሁሉም ሴት ፀጉሩ ገብቶበት ንቅለ ተከላ ማድረግ ይፈልጋል ሼም ይዞት እንጂ። ነጭ ሽንኩርት ለማደግ ቀዝቃዛና ደረቅ የአየር ጠባይ ይፈልጋል። ከመጠን በላይ ዝናብ ወይም እርጥበታማ መሬት ስሩን ያበሰብሰዋል። ድርቅና ከፍተኛ ሙቀት ደግሞ እድገቱን ያስቀረዋል። በረዶና ኃይለኛ ቅዝቃዜም እንዲሁ። ለምና በንጥረ ነገር የበለጸገ ከሆነ ግን በቀላሉ የሚደርስ ነው። ነጭ ሽንኩርት በቤት ውስጥ ለሚገኙ በርካታ የተለመዱ ህመሞች እንደ ተፈጥሯዊ መድኃኒት ሊያገለግል ይችላል። ኃይለኛ ጸረ ባክቴሪያ፣ ጸረ ቫይረስና ጸረ ፈንገስ ባህሪ ስላለው ለተለያዩ ጤና ችግሮች መፍትሄን ይሰጣል። ይህ ሁሉ በውስጡ ባለው አሊሲን የተባለ ንጥረ ነገር የመድኃኒትነት ባህሪ የተነሳ ነው። ነጭ ሽንኩርትን ስንቆርጥ ወይም ስንፈጭ የሚወጣው ጠንካራ የሚወጋ ሽታም የዚህ ንጥረ ነገር ውጤት ነው። ለማንኛውም አይነት ህመም አስቀድሞ ሐኪም ማማከር አስፈላጊና ወሳኝ ቢሆንም ለጊዜያዊነት ግን ነጭ ሽንኩርትን ለሚከተሉት ህመሞች እንደ ማስታገሻ መጠቀም ይቻላል። የሳልና የጉንፋን ምልክቶችን ያቃልላል። ከወይራ ዘይት ጋር ተፈጭቶ የጆሮ ህመምን ያስታግሳል። በቆዳ ላይ በማሰርም በፈንገስ የተያዘን የቆዳ ክፍል ያስታግሳል። አስረግጬ የምነግርህ እኔን የኢትዮጵያ ህዝብ እየመረረው እጣፍጠዋለሁ፣ እየጣፈጥኩ ትመረዋለሁ። ይህ ቪዲዮ የተሰራው ነጭ ሽንኩርት በቀላሉ የሚገኝና ሁለገብ ጥቅም ያለው በመሆኑ ነው። ከምግብ ማጣፈጫነት ጀምሮ እንደ ጉንፋን፣ ሳልና የደም ግፊት ላሉ በሽታዎች እንደ ተፈጥሯዊ መድኃኒትነት ያገለግላልና ሁሉም ሰው ይህን ተፈጥሯዊ ሀብት በዕለት ተዕለት ህይወቱ እንዲጠቀምበት ለማበረታታት ነው። ሰላም ሁላችሁም በርታ፣ ሃይዞ፣ ጠንክር በላችሁ። ይህም ያልፋል ያላችሁ በኢንቦክስም በኮሜንትም ላበረታታችሁ ለሁላችሁም ምስጋናዬን ላቀርብ ነው የመጣችሁ። በጣም ወዳችኋለሁ። ክቡራን ቤተሰቦቻችን እስከ መጨረሻው ስለተከታተላችሁን እያመሰገንን መልእክቱ ለብዙዎች እንዲደርስ ሼርና ላይክ ማድረግንም እንዳትረሱ በማሳሰብ እንሰናበታችኋለን። ሰላም በምድራችን ላይ ይስፈን።